ሰላም ሁላችሁም። ዛሬ በቴክኖሎጂ ዓለም እጅግ ታዋቂ ስለሆነ ሰው እንነጋገራለን። እሱም ጀንሰን ሁዋንግ ይባላል። የኤንቪዲያ መስራችና ከ30 ዓመታት በላይ የኩባንያው ዋና ስራ አስፈጻሚ ሆኖ የሚያገለግል መሪ ነው። ሙሉ ቪዲዮውን እንድትከታተሉት በክብር ጋብዛለሁ። አብራችሁ ይቆዩ። ጀንሰን ሁዋንግ እንደ አውሮፓውያን አቆጣጠር በ1963 በታይዋን ተወለደ። በልጅነቱ ከቤተሰቡ ጋር ወደ አሜሪካ ተዛወረ። በትምህርቱ በጣም ትጉ ነበር። ከዚያም በኤሌክትሪካል ኢንጂነሪንግ ዲግሪ አገኘ። በ1993 ጀንሰን ሁዋንግ ከሁለት ጓደኞቹ ጋር ኤንቪዲያን መሰረተ። በመጀመሪያ የጨዋታ ኮምፒውተሮችን የሚያጠናክሩ የግራፊክስ ካርዶችን ለመስራት ተነሱ። ነገር ግን ዛሬ እነዚህ ጂፒዩዎች በአርቲፊሻል ኢንተለጀንስ ልማት ውስጥ ዋና መሰረት ሆነዋል። ዛሬ ቻት ጂፒቲ፣ የሳይንስ ምርምሮች እና ብዙ የኤአይ ስርዓቶች ኤንቪዲያ የሚያመርታቸውን ጂፒዩዎች ይጠቀማሉ። ይህም ኤንቪዲያን በዓለም እጅግ ከፍተኛ ዋጋ ካላቸው የቴክኖሎጂ ኩባንያዎች አንዱ አድርጎታል። ዛሬም ጀንሰን ሁዋንግ የኤንቪዲያ ዋና ስራ አስፈጻሚ ሆኖ ኩባንያውን እየመራ ይገኛል። እንዲሁም የወደፊቱም የሰው ሰራሽ ዕውቀት አቅጣጫ እየቀረጹ ካሉ በዓለም ላይ ተጽዕኖ ፈጣሪ የቴክኖሎጂ መሪዎች አንዱ ሆኗል። ጀንሰን ሁዋንግ የሚያሳየን አንድ ትልቅ ትምህርት አለ። ትክክለኛ ራዕይ፣ ትጋት፣ ፈጠራ ካሉ ዓለምን የሚቀይር ኩባንያ መፍጠር ይቻላል። ቪዲዮን ከወደዳችሁት ላይክ አድርጉ። ለተጨማሪ የቴክኖሎጂ ይዘቶችን ቻናሉን ሳብስክራይብ አድርጉ። በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።